በባለፈው እንደተነጋገርነው 2018 ለሁለት ዓመት ያክል ከትምህርት ገበታቸው የተነጠሉ ውድ የነገ የሀገር ተስፋ ህፃናት፣ የነገ ዶክተሮች፣ የነገ ኢንጂነሮች፣ የነገ ተስፈኞች ወደ ትምህርት ቤት መመለስ አለባቸው ነው። ክብር ይገባውና ለጸጥታ መዋቅሩ፣ ክብር ይገባውና ለድማ ማንጉዳ አመራር፣ ለደለከስ አመራር ዛሬ ተማሪዎች መጣው ትምህርት ቤት በዚህ መልክ ቢያንስ ትምህርት ቤት እንዲውሉ ምቹ ሁኔታ ፈጥረዋልና እንዴት ይሞራል ስጡልኝ። ታውቁታላችሁ፣ ብዙ ኑራችሁበታል፣ ችግሩን አይታችሁታል፣ የሚጠቅመውንም እናንተ ታውቁታላችሁ። ብዙ ነገር አልልም። የድማ ማንጉዳ ህዝብ በጣም ጀግና ህዝብ ነው። በጣም ታጋይ ህዝብ ነው። ታውቁታላችሁ። ዛሬ በቆሎ በድርጎ ነገ በጤፍ በድርጎ በሳህን ቀይርልኝ ሲላችሁ ተሸክማችሁ የኖራችሁ ናችሁ። ስለምትተጉ ስለምትሰሩ ቤታችሁ ሙሉ ስለሆነ ለዛ ነው የተሸከማችሁት። የድማማ ማንጉዳ ህዝብ ሲፈልግ ከአዲስ ቅዳም ድማማ ድረስ በሆታ ወጥቶ መንገድ በአንድ ቀን ምቹ አድርጎ መስራት የሚችል ትልቅ ህዝብ ነው እና ይህ ህዝብ ምን በደለ? ህፃናት ከቤቱ ላይ ቁጭ ብለው 2 ዓመት እንዳይማር የሚደረግበት ምን በደለ? ይህ ህዝብ የድማማ ህዝብ ፍጹም ሰላማዊ የሆነ የራሱ የቀበሌ ምክር ቤት ኑሮት ችግሮቹን እዚህ ቁጭ ብሎ ሲፈታ የምናውቀው ህዝብ ነው እና ይህ ህዝብ ምን በደለ? ሚስቱና ልጆቹ ሆስፒታል ሄደው ጤና ጣቢያ ሄደው እንዳይወልዱ የተከለከለው፣ ለሱ የተሰጠው ለእናት የተሰጠች አምቡላንስ ገደል ውስጥ እንድትወረወር የምትደረግበት ምን በደለ? ይህ ህዝብ እና ቀደም ብያለሁ እኔ ቃላችን አንድ ነው፣ ህዝባችንን ማገልገል ነው። ህዝብ ማገልገል ሲባል የማህበረሰቡን ህፃናት ማህበረሰቡ በገነባቸው ትምህርት ቤቶች ውስጥ ላይ እንዲማሩ ምቹ ሁኔታ መፍጠር ነው። ለአርሶ አደራችን አስፈላጊ የሆነው የግብአት ሌሎችም ከግብርና ጋር ተያይዘው የሚመጡ መልካም ነገሮች ለህዝባችን እንዲደርስ ማድረግ ነው። ግን መንግስት ነው አይነ ሰፊ ነው። የበነነው አቧራ ተመልሶ ጥጉን እስከሚይዝ ድረስ ያዳምጠው ነበር። አቧራ ነው፣ አቧራ ይበናል። ታውቁታላችሁ። የሆነ ጊዜ የራሱን ጥግ ይይዛል። ወይ ኃይለኛ ንፋስ ይጥልበታል፣ ወይ በራሱ መንገድ ሄዶ ይቀመጣል። ሀገርህን ነፃ ልታወጣ አስፈልግ ህፃናት ላይ ትሰራለህ። አሁንም ጥራት ያለው ትምህርት ለሁሉም ነው። ገና ያልተማለ ወጣት ህፃናት አሉ። ትምህርት ላይ በእጅጉ ስንሰራ እናድጋለን። ትምህርት ላይ በእጅጉ ስናተኩር፣ ትምህርትን አጀንዳ አድርገን ስንሰራ ህዝባችን የችግራችን ሁሉ መፍቻ የችግራችን ሁሉ መፍትሄ ትምህርት ነው ብሎ ሲያስብ በጥቅሉ በሁሉም ዘርፍ እናድጋለን። በመንገዱ እናድጋለን፣ በግብርና እናድጋለን፣ በጤና እናድጋለን፣ በመስኖ እናድጋለን። ልዩነቱን ታውቁታላችሁ። ትምህርት የፖለቲካ አጀንዳ ሊሆን አይገባም። ህፃናት እንዴት አጀንዳ ሊሆኑ ይገባሉ? ህዝባቸው ነፃ እንዲወጣ ከፈለጉ የመጀመሪያው ህፃናት ትምህርት ቤት መዋል አለባቸው፣ መማር አለባቸው። ሰላም ይብራያል ነው።